የሚያስሮጠኝ? ወይ ሻሼ ደግሞ ከመቼ ጀምሮ ነው የሚያስሮጠው? እንትን ነው እንዴት እንገለዘኛ ጠፋችብኝና የቤት ልጠይቀው ብዬ እኮ ነው። ማናት እሷ? ትዬ ደግሞ ታወቁት ማንኑን ጠየቁት? እና ታዲያ በምን አስታውሼ ልንገርሽ? እንደው ቆይ ትዝ የሚልሽ ነገር የለ? ትዝ የሚለኝ እንትን በፒ ነው የምትጀምረው። ፒ ፖሊስ። ትዬ እኔ ደግሞ ታሳቀኝ እንዴ? እኔ ሻሻውን ፖሊስ ተፈኛል እንዴ? ደግሞ ፖሊስ ከመቼ ወዲህ ነው እንግሊዘኛው ነው አማርኛ አይደል እንዴ? ፖሊስ እኮ እንግሊዘኛ ቃል ነው። አማርኛ ከእንግሊዘኛ ወርሶት። አማርኛ ድፍረቱ ተራቱ ከእንግሊዘኛ ይወርሳል። እቴ እንግሊዘኛ ለምን ዝም አለ አይሉኝም? አማርኛ ሳዝኖት አይደለም ሻሼ፣ ተሳሳትሽ። ቋንቋዎቹ እኩል ናቸው። ትዬ እኔ እንደሰማሁት ሌላ ሰው እንዳይሰማሁት። ለምንድን ነው የማይሰማኝ? እውነቴን እኮ ነው። ቋንቋዎች እኩል ናቸው። እንግሊዘኛ ከአማርኛ በምንም አይበልጥም። እትዬ አሁን አናደዱ። አሁን እኔን ተውኝ፣ ስድስተኛ የተማርኩ ነኝ። ምንም ያልተማረው ከመሀይሙ የሚያወራው አማርኛና ጋሽዬ እርሶ እነይቤ ዩኒቨርሲቲ በተሳችሁ የምትናገሩት እንግሊዘኛ እንዴት ነው ነው? ሻሼ ልክ እኛ እንግሊዘኛን ተምረን እንደምናውቀው ሁሉ እኮ አማርኛንም ተምረው የሚያውቁ ፈረንጆች አሉ። በነገራችን ላይ አገራቸው ያሉ ምንም ያልተማሩ መሀይም ፈረንጆች እንግሊዘኛ ቋንቋ እንጂ ዕውቀት ስላልሆነ በደንብ አቀላጥፈው እንግሊዘኛ ያወራሉ። አረት የተው ዛሬ ምን ሆነዋል? ደግሞ እንዴት ሆኖ ነው ያልተማረ ፈረንጅ አለው? እቴ እንገሩት ፈረንጆች ሲፈጠሩ ጀምሮ ዕውቀት ፈጥሮባቸው ነው የሚወለዱ። ነልሙት እንደውም በየታውቀት አንፃር ሳስበው እንደው ወደ ተማሪ ቤት የሚሄዱት አስኳላው ባዶ እንዳይሆን ብለው። አይ ሻሼ አሁን እኔንም ማሳቅሽኝ። ማነው ባክሽኝ ነገርሽ? አዋቂ ሰዎች ናቸው እኔ ሲናገሩ የሰማው። ግነት ይልቅ ፈረንጆች አማርኛ ይማራሉ ብሎ ያሳቶት ሰው ማን ነው? ማንም አልነገረኝም። እኔ ራሴ አውቃለሁ። በእኛ ጊዜም ዩኒቨርሲቲ ፈረንጆች ገብተው አማርኛ ያጠኑ ነበር። አሁንም ያጠናሉ። አረት የዛሬ እስቲ አሁን ፈረንጆች ምን ይሆነ ብለው ነው አማርኛ የሚማሩት? እንዴ ደግሞ እነሱ ስራ ፈተዋል እንዴ? ያደግላቸው ነው የሚማሩት። ተረት ሊያወሩበት ነው፣ ቅኔ ሊቀኙበት ነው። አየሽ ችግራችን ይሄ ነው እኮ። እንግሊዘኛ ለመቻላችን አይደለም። እኛ የራሳችንን ዕውቀት ይዘን የሌሎችንም ጨምረን ለእድገታችን ልንጠቀምበት ሲገባ እኛ ግን ራሳችንን እንንቃለን፣ ሌሎችን ግን እናደንቃለን። ተበለጡን ብናደንቃቸው ምን አለበት? ማድነቁ ችግር የለውም። ራስን ከማክበር ቢጀምር ኖሮ እንደውም ልንገርሽ እንደ ምሁርነቴ ከታሪካዊ አመጣጡ ጀምሬ ችግራችንን ስረዳው እኛ አማርኛን እንንቃለን፣ እንግሊዘኛንም አናውቅ። ገባሽ? አልገባኝም እትዬ፣ ወደፊትም አይገባኝም። ይገባሻል። ፕሮግራም ይዘን በደንብ እናወራለን። እግዚአብሔር ይስጥልኝ። አሜን። እንደዚህ ደስ ካለሽማ ችግር የለውም፣ ሌላ ጊዜ እናወራለን። እትዬ ደግሞ እኔ ታዲያ ስድስተኛው ወሬ እልል ያስፈልኛል እንዴ? እና ምን ነው ያስደሰተሽ? እንትና የጠፋችኝን እንግሊዘኛ እኮ ተናገሩ። የቷ? ምን ይዘን እናወራለን ያሉት? ፕሮግራም ፕሮግራም እትዬ ፕሮግራም ወደዚህ ብለህ ፕሮግራም ያስጠፋኝ ጫካ ሜዳ ነው እንጂ ቤት ውስጥ ነው እንዴ? ይሄ የመሮጫ ትራክ ነው። ያው ነው ጫካ መሮጫ ምን አንድላችሁ በቃ አትረፍ በቃ። ይኸውልህ አባቢ ሲመጣ አይለቀህም። ይሄ ልጅ ሮጠ አሯሩጠህ ቢሆን ያዘው። ናን አው ናን ወዲህ ያለው ታዲያ ይሄው ያዘ። ምንድን ነው አይዛለች? እኔ እኮ ተማመንብሻለሁ። ታዲያስ እኔ እንኳን ይሄን ቅርሱ አንበሳ በጥፊ ጥላለሁ ወንድምሽ። አይ ከሱ እንኳን የዓመት በዓል ዶሮ መጣል ያቀት አንበሳ ጥላለሁ ትላለህ። ምንድን ነው ጉዱ? ተስለቅቅኝ እንጂ እከ አንተ ና እነሆኝ አትበለኝ አንተ። እንዴ ቆይ እንደው ዝም ብለህ ስትሾፈው የአባቢ ቤት የእንጦጦን ጫካ ይመስላል? ኧረ በጭራሽ አይመስልም። በጣም ጥሩ። የሱሉልታን ጫካ ይመስላል?
ከየት መጥቶ? አዲስ አበባ ስቴዲየምን ቶ ባህር ዳር ያለው አዲሱ ስታዲየምን ወይም ደግሞ ጃንሜዳን ይመስላል። እሱን እንኳን አይቼው አላውቅም። እንዲህ ያለ ይሆን እንዴ? እንዲህ ያለ እንኳን አይመስለኝም። ታዲያ ካልመሰለ ምን ሆንኩኝ ብለህ ነው ቤቱን የምትሮጠው? እችን ለማለት ነው እንዴ? አንዴ አዲስ አበባ ስታዲየም፣ አንዴ ባህር ዳር፣ አንዴ ሱሉልታ፣ አንዴ እንጦጦ ስታንከራተተኛ መሸ። አንተ ሰውዬ ያማል እንዴ? አንተ ነህ እንጂ የዞርከው። እኔ መቼ ነው የዞርኩት? እንዴ ግይቤ እንደሱ እኮ ሊል እኮ አይደለም እኮ። እንዴት? በግላጭ ለምን በቅጣት አትነግረኝም ሲል እኮ ነው። እውነትህን ነው። አበጀኝ ቡት ከሞት አብየት ይልጥ አንተን አስተርጓሚ ያደረገ ማን ነው? ሂድ ያው ነው ደበረ ሂድ ወደ በር ወደ በር ወደ ስራዬ አስባላ ታዲያ ይባላል። አንተ ና ቤት ውስጥ ምን ያስሮጣል? እስቲ ንገረኝ። እኔም እንዳባቢ ተናደድኩ ብዬ ይበቃል ቀለጠ ማለት አለብኝ አትልም? ታገሬ ስመጣ ማራቶን እሮጣለሁ ብዬ ነበር፣ አልተሳካም። 10,000 5,000 ሞከርኩ፣ አልሆነም። ታዲያ ካልሆነ ለአገር ግባና ረሳ። እኛ ቤት ስለሮጥ ወርቅ የምትሻለው ወይም ደግሞ ሚኒማም የምታሟላ መሰለህ እንዴ? አላገኘኸኝም? ና ጠፍተህብኝ ነበር እንዴ? ሬቢ እንደው ትሬኒንግ አስቆማ አታቂለኝ። እኔ እኮ ፊልድ ቀይር ብለውኝ ነው። እንዴ ወዴት ቀይራሉ? የቤት ውስጥ ሩጫ ሸጋ ነች አሉኝ። ጥሩ ገንዘብም ታበላለች ብለውኛል። በለው እንዴ የቤት ውስጥ ሩጫ ሲሉ ቤት ውስጥ የሚሮጥ መሰለህ እንዴ? የቤት ውስጥ ከተባለ ታዲያ የት ሊሆን ይችላል? ይኸው ደረጃ ውስጥ ተመኝታ ቤቱ አልቀረኝም። እኔ ነው ይላል እንዴ? እኔስ ነገሩ ገብቶኝ ነው የምስቀው። አንተ ቆይ ምኑን አውቃው ነው የምስቀው? እኔም ገብቶኝ ነዋ። ዘውቆኝ ከገባ ነገረኛ እነግርህ ነበረ፣ ግን ሲያቀብጥህ ሂድ ወደ ጥበቃ ወደ በር ብለህ አገላምጠኝ የለ። በቃ ስራ ላይ ነኝ። አሉ ጋሼ በአጠቃላይ ሁሉም ነገር ተጠናቋል። ገና ምን ጀመርሽና ነው ያጠናቀቅሽው? አንቺ እዛ ያልተነገረሽን አትስሚ። የደዛ እኔ ስራ ተጠናቋል ብያለሁ። እንግዲህ ታባታብሽ። በኔ ውጪ ምን ነው ጨርሻለሁ ያልሽው? ፕሮግራሙ ነው። በኔ ውጪ የኳስ ነው የፊልም እደጋ እኔ ሻሽ አንቺ መሰልኩሽ እንዴ? ፕሮግራም አውጥቼ ፊልም እና ኳስ የምመለከተው እንዲያውም ተይው ካላስ አንቺ ወጡ በቅጡ በከለሽ እዚህ ወሬሽን ተመትከልሽ። ስሚ የዚህም ቤት ስራ ከዚህ በኋላ ፕሮግራም አውጥቼለታለሁ። አንደኛ የጽዳት፣ ሁለተኛ የምግብ ስራ አበቃ። ለምን 10 ቦታ አትከፊው? ስሚ ከዚህ በኋላ እኔና አንቺ ባንድ መስራት አንችልም፣ አንመጣጠንም። ስለዚህ በፕሮግራም እንሰራለን። በኔ ውጪ እኔ ስሰራ አንቺ ልትተኝ፣ በኔ ውጪ አንቺ ስትተኝ እኔ ልሰራ። የምን መተኛት ደፋር። ስሚ እኔ ሻሽ ሞላ ጫርጌ ጽዳቴን ሳጸዳ አንቺ ደግሞ ያቅምሽን ያህል ምግብ ትሰሪያለሽ። በኋላ ደግሞ እኔ ሻሽ በተራዬ ክሽን አድርጌ ምግብ ስሰራ አንቺ ደግሞ ያቅምሽን ያህል ታጸጃለሽ። ምንድነው 10 ጊዜ ያቅምሽን የምትይው? አሽሙር መሆኑ ነው? ኧረ አይደለም እየዘፈንኩ ነው። ከበሮ ይዘሻጅቢ። ስሚ በአጠቃላይ ከዚህ በኋላ ተናግሬያለሁ። በፕሮግራም ነው የምንሰራው፣ በፕሮግራም ነው። በኔ ውጪ እኔ አልተስማማው አልሰራ። ምን ስለሆነ ነው እኔ ሻሽ ባወጣው ፕሮግራም የማትሰሪ? ደረጃ የሚባል ነገር አለ እኮ። እኔ 12ኛ ክፍል የተማርኩ ምሁር፣ አንቺ ደግሞ እስከ 6ኛ ክፍል የተማርሽ መሀይም። አንቺ ባወጣሽው ፕሮግራም አልስማማም። እኔ ሻሽ ነው እስከ 6 ደርሼ መሀይም ብለሽ የምትናገሪ? በተሸከኩሽ። እስከ 6ኛ ክፍል ተምሮ ምሁር የተባለ የለም ካላስ። በአጠቃላይ በዛሬው ዕለት ተይቤት አንቺ ምን ቅረት አላስደረኩሽ? እኔ ሻሽ አይደለም። የናቸው ደህና ናቸው? እግዚአብሔር ይመስገን። ግቡ፣ ቁጭ በሉ። ቁጭ ብለናል። እንዴት ነው እናንተ እንግዲህ ቢሮአችሁ ባጀታችሁ ነው? ይህ ምን ትሰራላችሁ? ማነው ታልሆነ ይቅርብኝ ከማድ ቤት አትወጣም ያለው? ኧረ ማንም አላለ። ይህ ምን ትሰሪያለሽ ብዬ ነው። ይህ ፀሐይ የሞኩ። ኧረ እንዴት ነው ምን ትኩረት ጠረቀው? አንቺ የሚጣላሽ ሰው አትሻል መሰለኝ። ጠብጠብ ብሎሻል። ሂድ በሩን ክፈት። ስራ አይደል? እስቲ ምን አለ በከፍቻ አንቺ ዛሬ እርሻለሁ
ምን ሆኖ እንደዚህ ለምቦጭ ነው የጣልከው? ምን አገባ በዘጋ ለምቦጭ ብጥለው ፈጠፈጠው። አንተውበታ ገና ከመግባቱ በቁጣ ትቀበለው። እጃቻትን ተክተክ ሄዳ ብትላለች። ካልሆነ አንቺ እኮ አንዳንዴ ነው እንጂ ምርጥ ሰው ነሽ አይደል? በኔ ወጪ ምን ታረጋለህ? ከዘራችን እኮ ነው። ካልሆነ ከአንቺ ጀርባ ሲያሙሽ ምናምን ሲሉ እኔ እኮ ደስ አይለኝም። ቢሮ ራሱ እንደዚህ ሲያረጉ ሳያቸው እገስጻቸዋለሁ በእውነት። እና ትንሽ ልብስ አለኝ። የምን ልብስ? የሚታጠብ ትሬኒንግ ምናምን እኮ ስለምናደርግ ቶሎ ቶሎ ነው ልብሳችን የሚቆሽሸው እኮ። አንተ ዳንስ ስትለማመድ ያቆሸሽከውን ልብስ በኔ ወጪ እኔ ላጠብ። አሁን እንዴ አንቺ እኮ ማለት አንሰን በዛም ምርጥ ሰው ነሽ። አንተ ያበከትከውን ልብስ ከማጥብ ዘላለም አለሜን በኔ ወጪ ምርጥ ባሉን ነው የሚሻለው። በትዬ ሻሽዬ እየታባት ይመታሉኝ ወየ 30 እንደውም አንቺን አልለማመጥሽም። እሺ ሻሽዬ ያባቴ ልብሴን የሚያጥብልኝ አጣሁ። እኔ ልጣይ ነው ጌታ እኔ ያለው እኔ ሞለጭ አድርጌ አጥብልሃለሁ። ሻሽዬ ያባቴ አልባሽ እኔ ጌታ አጉራሽ አጣቢ አመሰግናለሁ። ተቃቀሙ በሴ መጀመሪያውኑ እኮ ሰው ለይተሽ መጠየቅ ነበረብሽ እኮ። አሪያት አሽሙር መሆኑ ነው። እምትበላትን ታገኛታለህ። እንታየ ዋየ የኔ ጌታ አቤትዬ ገና ርቦ አይደለም ሊርብህ ሲያስብ የሚርብህ ሲመስለኝ ሻሽዬ እናቴ ኧረ ሊርበኝ ነው መሰል በለኝ። እኔ ቆንጠር እስኪ እበላለሁ። ሴቶች አገብጭ ወንዶች ልልበሩ መጣን። አንፍሬ መቼም እዚህ ቤት እንግዳ መጥቶ አያልቅም። መግባትን ሳታውቅ በር ትዘጋለህ እንዴ? አባዬ ማነው ታውቀዋለህ? ወጥ ቀቃዩ እኮ ነው። ምን ያቆሳትራል አይደለም እንዴ? የሰው ማድረግ አታበላሽ። እኔ ወጥ ቀቃይ ሳልሆን ሼፍ ነኝ። በአጠቃላይ ምን ልትሰራ መጣ? ወይ አየዬ ደግሞ እየተነገረሽ ትጠይቂያለሽ እንዴ? ወጥ ቀቃይ ነው አንፋሪ ነው አልኩሽ እኮ። በፊት እኔ ሻሼ ስላልነበርኩ ነው። አሁን ምን ልትሰራ ነው የመጣኸው? አንቺ እስክትመጪ ድረስ አይደለም እኔ የተቀጠርኩት። እዚህ ቤት ውስጥ ያለው የምግብ የጠቅላላ እውቀት እስኪሰፋ ነው። እዚህ ቤት የሚሰራ ያለው ነገር በዘልማድ ነው። ይሄ ደግሞ ከንጥል መቧጠጥ ምንም አይለይም። ምን እንደ ህንድ ስታር እንዲህ እያልሽ ፊትሽን ታበጠሪብኝ። ምን ይመስላል ባዶ አፍ? ምጥ ለእናቱ አስተማረች አሉ። አስተማረች እንዴ? አልሰማሁም። አንተ እኔ ተረቱን ነው ያልኩት እንዴ። ተረት አታውቅም እንዴ? እኔ ተረት ምናምን ቀልድ አላውቅም። እኔ የማውቀው ምግብ ብቻ ነው። እኔ እንደውም ሰፈር ውስጥ ቁሜ እያሉ ነው የሚጠሩ። ሰፈር ቁመሽ ስለምትዩ ስራተሽ ማለት እኮ ነው። ስማ ቁሜ ማለት ሲቆላመጥ ነው። ሲቆላመጥ ቁሜ ማለት ቁም ነገረኛ ለማለት ነው እንጂ ዘበኛ ለማለት ምን ሆነሻል? ምን ያስጨዋል? እንዴ ምንድን የሽንኩርት አምላክ ይፋረድሽ። ምን ሆነሻል? ምን ሆነሻል? ሽንኩርት እንደዚህ ሲከተፍ አይታታቅም? በደንብ አይቻለሁ። የአበሻም ሽንኩርት ሲከተፍ፣ የፈረንጅም ሽንኩርት ሲከተፍ አይቻለሁ። ዘፋኞችም ሲከትፉ አይቻለሁ። ይሄ ግን ከተፋ ሳይሆን ጨፍጨፏ ነው። ታዲያ እንደዛ ከሆነ አትጭዋ። አከታተፍሽ ትክክል አይደለማ። አስተያየት ልሰጥሽ ነው። ስሚ፣ በእኔ ውጪ የአስተያየት ችግር የለብኝ። እንደዚህ ሽንኩርት አይከተፍም። የእኛን የሸፎችን መልካም ገጽታ ያበላሻል። እባክህ እንዴት ነው የሚከተፈው? እስኪ ያሳየኝ። ይኸውልሽ አያያዝሽ ላይ ጣቶችሽን ሰብሰብ አሌቡም ነው እንደምትጫወች እኩል አድርጊው። እንደዚህ ከምታወራ መተመት ከትፍ አይሻልም? ይሻላል። በዛውም አንቺ ትማሪያለሽ። ግን ሳይሽ አንቺ ከሰው የምትማሪ አይመስልም። ከስህተትሽ ነው የምትማሪ። በእኔ ውጪ አንተ እኔን ልታስተምረኝ? ምንድን ነው አስሬ በኔ ወጪ የምትይው? ከሰው ቤት ሳትወጪ ነው እንደ በኔ ወጪ የምትይው? እኔ ላስተምርሽ፣ አይዞሽ፣ አይከብድም። ደግሞ እውቀት ሽግግር እኮ ነው። እኔ ላስተምርሽ። ናስተምረኝ። ቢላውን አስቀምጪው። ናስተምረኝ። መሬት እንጂ ቢላውን አስቀምጪው እኮ ናስተምረኝ። ውሻ
አደጋለው አለው እንጂ ትዬ ውሻሼ ሎሬ ስቸኩይ በቢላ አላላችሁም እንዴ? ቢላና ጩቤ ስማቸውን የሚለያየው እንጂ ስራቸው አንድ ነው። እውነቷን ነው። ሁለቱም መዘክዘክ ይችላሉ። እስኪ እሺ አሁን ምን ይሁን ምን ይደረግ ነው የምትሉት? መነከራት የመንከሯት ማሚ ይሄ ግልጽ አይደል እንዴ? በቃ ትባረር፣ በቃ ትመንጭቀው አንፈልግም እንጂ ይቤ አንተም ትባረር ነው እንዴ የምትለው? አሁና ማሚ ተሳቀቀን እኮ እንዴ። በገዛ ቤታችን ራሱ ጮክሎ ማውራት አልቻለም። ይኸውልሽ ማሚ እሷ ከመጣች የተቆጣችንን እናንተ ከልጅነታችን ጀምሮ አልተቆጣችሁም። በዛ ላይ ቤት ውስጥ ምግብ እያለ በራብ ልደፋ እንዴ? ሳንፈልግ እኮ ዳይት አስጀመረችን። ጠቅላላችን ሞዴል ልታረግ። ለነገሩ እኔ ድሮ ሞዴል ነኝ። ሸንቀጥቀጥ ያል ይብላ ለነኩንታሌ ላንቺ አይደለም ለሷ ነው። ምን ካልሽ ጩኸቱ እንዴ! ልብሳችን ቆሽሾ እንኳን አታጥብልንም እኮ። እስኪ አስቡት አሁን እኔ ነኝ ቆሻሻ ልብስ ለብሼ ቢሮ የምገባው? አልገባም። እንዴት አድርገው አዘባልቅሽ? ልምምድ ለመሄድ ደግሞ ንጹህ ለበስክ፣ ቆሻሻ ለበስክ ቢሮ። እኔ እኮ ችግር እንዳለባት አምናለሁ፣ ግን ማሚ እኔ ደግሞ የማይነፋኝ ይሄ ግን የምትይው ነገር ነው። በቃ ምንም ግን ምናምን የሚያስፈልገው ነገር አይደለም። ትባረር አራት ነው። እሺ ቆይ ትባረር አልናባረርናት እንበል። ከዛ በኋላ የት ትኖራለች? ምን ትሆናለች? ወይኔ ጉዴ! ማሚ እሱን ካባረርናት በኋላ ብንወያይበት ይሻላል እንዴ? ባንወያይስ እንዴ? በቃ ማባረር ትባረር። ኃላፊም አዟል። ምንድነው ነገሩ? የምን ትርምስ ነው? ካልሆነ ትባረር። ካልሆነ ትባረር። ቱጣልን ትባረር። ቆይ ኧረ ቆይ ምን ስለሆነ ካልሆነ ትባረር? እንዲህ ነው እንደ ነገሩ? አዎ። ካልሆነ ትባረር። አንቺ ያማል እንዴ? ዘሩ በቃ ቤተሰቡ ጠላታ፣ የአካባቢ ሰው ሁሉ ጠላታ። ሰው ሁሉ እኮ ጠላ። ቆይ እናንተስ በእኛ ቤት ውስጥ ጉዳይ ምን ጥልቅ አረጋችሁ? ስናያት አልወደድናትም። እንደዚህ ቤተሰብ አትመችም፣ በቃ አልፈልግናት። እንዴ በማያገባችሁ እንዴ ቤተሰብ ማለት የለችም ቤተሰብ አይደለም። አንቺስ ርስቴ? አባቢ አማራኛለች፣ ትክስቴ ላስጨርሳኛለች። አዛሉ ወይዬ እኔም አለሁበት እንዳትይኝ። ምን ላርግ ዘርሽ? እንዴ የብዙሃኑን ድምፅ ላክብር ብዬ እኮ ነው። አባቢ እስኪ አስቡ፣ አነሰም በዛም የእሷ ነገር ምርር አላለም? እውነት ልንገራችሁ የእሷ ነገር እኔም ስልችት ብሎኛል። ካልሆነ ትባረር እል ነበር። ግን ምንድነው ሁላችን አንድ ላይ ሆነን እንደዚህ ካደረግናት እሷስ ሐሳቧን ችግሯን ለማን ማስረዳት ለማን መናገር ትችላለች ብዬ ነው ለየት ያልኩት። ማነሽ አንቺ ታልሆነ ምንድነው ያስሽው? ምንድነው? ካልሆነ ትባረር። ራሷን ትባረር ብላ አረፈችው። ምን ታርገው? እሷስ የዚህ ህብረተሰብ አካል አይደለችም? ሰው በእሷ ላይ ሲፈርድባት እሷን በራሷ ላይ መልሳ ፈረደቻ። ዘርሽ ብዙዎቻችን እኮ ራሳችን የምንጠፋበትን መሳሪያ ተሸክመን ነው የምንዞረው። ውይ ማሚ ደግሞ እንደው አሁን እዚህ ውስጥ መሳሪያ ተሸክመን ሳለ ሁላችንም በሰላማዊ መንገድ ነው ሀሳባችንን የምንገልጸው። ወዴት መሳሪያ እንኳን የታጠቅኩት እኔ ነኝ። ግን እኔም ብሆን ሀሳቤን የምገልጠው በነፃነትና በሰላማዊ መንገድ ነው። እትዬ ግን አይለሳለሱ ነግሬያለሁ። ከማፊያሹ ግን እውነት ነው። አንቺ እንዴት ያለችው ነገር ነች? እንዴት ነው የምታይቺ? መስጠሎ ይቺ ትባረር አብጀሙት ትባረር አንቺ ደግሞ ምን አንቺ ታልሆነ ይቅርብኝ። ለምንድን ነው ቤተሰቡን እንደዚህ የምትበጠብጪው? ብለህ ታሳንሷል። አባቢ ባንዴ እኮ ሼክ ነው ያደረገች። እኔ ሽክሽክ ልበል፣ ጠላትህ ሽክሽክ ይበልልህ። አሜን። እድሩ ሽክሽክ ይበል። አቶ ባንቴ አንዴ ይቆዩ። አንቺ ታልሆነ ምንድን ነው ችግርሽ? ፍቅር አንቺ
እንዳዛልዬ እንዳፈቅርሽ ነበር እንደምትፈልጊው። እንኳን አንቺ እኔ ሻሽ ስድስተኛ የሆንኩት ቤት ብዙ ዓመት ያገለገልኩት እንኳን ጋሽዬን እንደት ያፍቅሩኝ አላልኩም። ደፋር እጃችን ዶክዶክ ደፋር አንቺ ነሽ። አሁን አንቺ ስለ ፍቅር ምን ታውቂና ነው? ከኔ በላይ ማፍቀር ጅማት ሞተር አላሉ። ማን ያለው? እኔ ራሴ እኔ ከደከን ማንኪሎት በብልጠት ሆነ በጉልበት ሁሌም ተወንዶ ላይ አበጀ ለማለት ደግሞ ምን ያንሰናል? እስኪ ቆዩ እናንተ። ፍቅር ጎደለብኝ ፍቅር አጣሁ አይደል ያልሽው? ኧረ እባክሽ ዝም በያት አሳሉ። አንቺ እዛ ልክ አስገባቸው ጉዳይ ፈጻሚ ቢሮ ተቀምጠን ምንድን ነው ያልኩሽ? መብትሽን እናከብራለን፣ ግዴታሽንም ጠንቅቀሽ እንድታውቂ እንፈልጋለን አልነበረም ያልኩሽ? ብለውኛል። ግን ካፍ ያለፈ ጠብ ያለ ነገር አለ? የለም። መቼ ፍቅር ሰጣችሁኝ? መቼ በፍቅር አሸነፋችሁ? እንደ አረብ ሀገር እንዳሉት አሰሪዎች እኔም በፍራቻ እንዲህ ብዬ ሳያችሁ እናንተም ጥጋችሁን ይዛችሁ በእኔ ላይ ታደባላችሁ። አንቺ ተይ እጅ ምን እንደሱ እንድታይን አንፈልግም። እኛ ፈልግም ዲያ ወድጄ እኮ አይደለም። እዛ አረብ ሀገር ያሉት አሰሪዎቻችን ሁሌ ጥቃት ስለሚፈጽሙብን ካሁን ምን ደረሰ ብለን የስጋት አስተያየት ለምዶብኝ እኮ ነው። ይቅርታ አድርጉልኝ። ታልሆነ ይሄን ብቻ መልሽልኝ። እሺ ቤት ውስጥ ፈውስ እያለ ለምን ታስርቢናለሽ? እንግዲህ በቃ ይሄንን ማንሳት አይገባም። ይሄ እንኳን ቁጠባ ዘመናዊ ያኗኗር ዘዴ ስለሆነ ነው። አይደለም ጋሽዬ፣ ምክንያቱ እሱ አይደለም። ትበያች ምንም ይሁን ምን ምክንያቱ ከዚህ ውጭ ቢሆን ሞላ ይሙት ነው ያልቀበልሽም። በቃ ደግሞ ሌላ ምክንያት አመጣለሁ ብትይ እህል ውሃሽ ተቆረጠ። እዛ እያለሁ ቤቱ ምግብ ሞልቶ ያስርቡናል፣ ይከለክሉናል። ለምዶብኝ እኮ ነው። ይልመድብሽ። ይሄንን ባህሪ እንኳን ተይ የሚልሽ የለም። ጋሽዬ አሁን እኔ ስድስተኛም አይደለም ስድስተኛ የመድረስ መብቴን እንኳን አላከበረችልኝም። በአጠቃላይ ኩሽናው ተበድሏል። አንቺስ ቢሆን 12ኛ ክፍል የደረስኩበትን መብቴን መቼ አከበርሽልኝ? አንቺ ያልሰጠሽውን መቀበል ያምርሻል እንዴ? እውነት እኮ ነው። 140,000 ስደተኞች ወገኖቻችን ሲመጡ ምንድን ነበር ያለው? ኑ ወደ ሀገራችሁ ግቡና ከወገኖቻችሁ ጋር ተቀላቀሉ። የበላነውን በልታችሁ፣ የጠጣነውን ጠጥታችሁ፣ የለበስነውን ለብሳችሁ ኑ ወደ ትውልድ ሀገራችሁ። ከነ ችግሮቻችሁ እንቀበላችኋለን፣ አይዟችሁ ኑ ነበር ያልናቸው። አዎ እኔም የምለው ይሄንን ነው። የታለ ታዲያ ከነ ችግሮቻቸው የተቀበልናቸው? የታለ? 6 ሻንጣ ይዞ የመጣውን እስሩን እንነጠፍለታለን። እንደዚህ ደግሞ ከነ ችግሮቻቸው የመጡትን ጀርባችንን እንሰጣቸዋለን። አሁን ታልሆነ ትባረር ከምንል ታልሆነን በፍቅር እናሸንፋታለን። ይኸው